ሰላም ተማሪዎች እንዴት ናችሁ? ደህና ናችሁ? እንግዲህ ይህን የምቀርጸው ትምህርት ያው እናንተ ካሜራ ውስጥ እንዳትገቡ ስለሆነ ቀጥታ ካሜራውን ባለማየቴ እንግዲህ በጣም ይቅርታ። እዚህ ጋር ያሉትን ተማሪዎች ስለሆነ እያስተማርኩኝ ያለሁት በዛው ልክ ደግሞ እናንተም ደግሞ እግር መንገድ ብትማሩ ብዬ ስላሰብኩኝ መልካም ጊዜ። ሰብስክራይብ፣ ሼር፣ ላይክ ማድረግ እንግዲህ አትርሱ። ዛሬ የምንማረው ርዕስ ራስን ከራስ ጋር ማስታረቅ። ራስን ከራስ ጋር ማስታረቅ ማለት በእውነተኛ ማንነታችንና እንዲህ ነኝ ብለን በምናስበው መካከል ያለው ልዩነት ማስታረቅ ማለት ነው። አንድ ሰው እንዲህ ነኝ ብሎ የሚያስበው በራሱ ላይ ያለው ግምት ከእውነተኛ ማንነት ሲለይ ራሱን ያታልላል ማለት ነው። አሁን በዚህ ዙሪያ ላይ በደንብ አድርገን እንማራለን ማለት ነው። ይህ አይነቱ ራስን ማታለል የሚመነጨው ያልሆነውን እንደሆነና የሌለውን ነገር እንዳለ አድርጎ ለሰዎች ለማሳየት ከመሞከር ነው። አንዳንድ ሰዎች የተለያየ ህይወት ነው የሚኖሩት። እውነተኛ ማንነታችንም ሆነ ትክክለኛው ሁኔታችን ለማወቅ አይኖቻችንን፣ ልቦናችንን እና ማስተዋል እንደው በማስተዋል ጉዞ ማድረግ አለብን ማለት። በሌላ አማርኛ አይኖቻችንን መክፈት አለብን ማለት ነው። ግን እነዚህ ሰዎች መክፈት ወይ ደግሞ ማስተዋል ብዙ ጊዜ አይፈልጉም። ይሄ ነገር እንዴት ነው የሚፈጠረው ብለን ካሰብን ለታይታ የሚያሳዩት ሁኔታ ራሳቸው ማንነትን ሸፍነው በመኖር ለእድገት የሚሆን መፍትሄ ሳያገኙ ይኖራሉ ማለት ነው። በደንብ እየተረዳችሁ ነው ብዬ ተስፋ አደርጋለሁ። እና እነዚህን ነጥቦች በህይወታችን ውስጥ ለማስተካከል መጀመሪያ ከራስ ጋር መታረቅ ያስፈልጋል ማለት ነው። አንድ ሰው ከራስ ጋር ከታረቀ፣ ከራሱ ጋር በደንብ ከተገናኘ፣ የራሱን ማንነትን መፍጠር ከቻለ፣ ራሱን ይቅርታ ማለት ከቻለ ያኔ ከራስ ጋር መታረቅ በጣም ቀላል ይሆንለታል ማለት ነው። በነገራችን ላይ እስቲ ልጠይቃችሁ፣ ከራስ ጋር መታረቅ ነው ከባድ ወይስ ከሰው ጋር መታረቅ ነው ከባድ? በእርግጠኝነት የምነግራችሁ ከራስ ጋር መታረቅ በጣም ከባድ። ስለዚህ እነዚህን ሁኔታዎችን እንዴት ነው ልንታረቅ የምንችለው የሚለውን ሰፋ አድርገን እንግዲህ እንማራለን ማለት ነው። ዋናው ነገር ምንድነው? መጀመሪያ ወደ ጥልቅ ትምህርት ከመግባታችን በፊት እስቲ ለዛሬ ሳምንት አንድ አሳይመንት ልስጣችሁ። ማንነትንና አስተሳሰብን ለማስተካከል መውሰድ ያለባችሁ ነገር የተግባባን አይደል? ማንነትንና አስተሳሰብን ለማስተካከል መውሰድ ያለባችሁ ነገር ምንድነው የሚለው ላይ ትኩረት እናድርግና እነዚህን ነጥቦች በደንብ አድርገን ራሳችሁን ፈትሻችሁ ከዛ በሚቀጥለው ጊዜ ላይ ደግሞ በደንብ በሰፊው ደግሞ እንማራለን። ስለዚህ በዚህ ሳምንት መጀመሪያ ማድረግ ያለባችሁ ነገር ምንድነው? ራሴን የሚያታልሉ ሐሳቦችን አቆማለሁ። በአእምሮ ህሊና ራሳችንን የምናታልልበትን መንገዶች ማቆም አለብን ማለት ነው። የመጀመሪያው መውሰድ ያለብን ከዚህ ማስታወሻ ላይ ጻፉ። እንደዛ ማለት ነው። ስለዚህ ምንድነው ራስን የማታለል ሐሳቦች አቆማለሁ ሲባል እንግዲህ እንድታውቁት የምፈልገው ምንድነው? መለወጥ የሚጀምረው አስተሳሰቡ የሰው ልጅ ሲለወጥ ነው። ራስን ለመለወጥ ደግሞ ራስን ማታለል ማቆም አለበት ማለት ነው። ራሴን ምኑ ጋር ነው ያታለልኩት? ራሴንም ደግሞ እንዴት ነው እያታለልኩ ያለሁት? ሊመስለን ይችላል። የሆነን ሰው ዛሬ ልናታልል እንችላለን፣ ከዛ እናልፋለን። ነገ ደግሞ እንደዛ፣ ተነገ ወዲያ እንደዛ ሊሆን ይችላል። ግን
ብዙ ጊዜ ሰዎች የሚጎዱት ምንድነው? ይሄ ማንነት በጣም የሚጎዳቸው ዘላቂ የሆነ ጓደኛ ሲፈጥሩ፣ ዘላቂ የሆነ ትዳር ሲመሰርቱ፣ እንደገና ደግሞ በፍቅር ህይወት ውስጥ ሲኖሩ ይሄ ያ ችግር ጎልቶ ይወጣል ማለት ነው። የዛን ሰዓት ላይ ብዙ ነገሮች ህይወት አራምባና ቆቦ ይሆናል ማለት ነው። እና እነዚህ ነገሮችን በደንብ ማወቅ ያስፈልጋል። ስለዚህ ምንድነው ያልሆንኩትን መስሎ መታየት የሌለብኝ ነገሮችን ወይም ደግሞ ምንድነው ስለዚህ ያልሆንኩትን መስሎ መታየትና የሌለኝን እንዳለኝ የማስመሰል ሐሳብ አቆማለሁ ብሎ የመጀመሪያውን ሐሳብ ማሰብ አለበት ማለት ነው። ይሄን ደግሞ ለመተንተን ምንድነው የሌለኝን ነገር እንዳለኝ አስመስዬ እየኖርኩ ያለሁት? ምክንያቱም አንድ ነገር በጣም ማወቅ ያለባችሁ ነገር ከእናንተ በላይ ራሳችሁን ማንም ሊያውቅ አይችልም። ምክንያቱም እናንተ በምትፈጥሩት ማንነት ነው የሆነ ሰው እናንተን ሊያውቅ የሚችል። ስለዚህ ይሄንን በደንብ አድርጋችሁ መጠንቀቅ ያስፈልጋል። አሁን በዚህ ሳምንት ማድረግ ያለባችሁ ምንድነው? እኔ ራሴን ሳልሆን ሆኛለሁ ብዬ ማስበው ማንነት ምንድነው? አንዳንድ ሰው አሁን ለምሳሌ ቀላል ምሳሌ ልስጣችሁ። አንዳንድ ሰው ቅመኛ ይሆንና እኔ እኮ ቅም አላውቅም ነው ይላል። ከዛ ራሱን ያታልላል ማለት ነው። እና ይሄን ነገሮች በደንብ ማወቅ ያስፈልጋል። ሁለተኛ ደግሞ የታይታ ተግባሮችን አቆማለሁ። ምክንያቱም ማቆም ያለብን ሐሳብን ብቻ አይደለም፣ ከሐሳቤ አልፎ በመሄድ ወደ ተግባር የተለወጠውን ሁኔታ ሁሉ አቆማለሁ። የታይታ ማንነት ማለት ነው። በሰው ፊት ያልሆንኩትን መስዬና የሌለኝን እንዳለኝ አድርጌ የማቀርባቸውን የአቀራረብ ሁኔታዎች ሁሉ አቆማለሁ ብለን ለራሳችን ቃል መግባት አለብን። ይሄ በአንድ ሳምንት ውስጥ ቁጭ ብላችሁ ከራሳችሁ ጋር ልታወሩት የሚገባ በጣም ወሳኝ ትምህርት። ሶስተኛው ደግሞ ምንድነው? አዲስ እርምጃ እጀምራለሁ። እንግዲህ እንደምታውቁት አዲስ እርምጃ ለመጀመር በጣም ከባድ ነው። ትዝ ይላችሁ እንደሆነ ወይም ደግሞ የሆነ ቦታ ሄዳችሁ ሕፃን ልጅ የመጀመሪያ ዳዴ ለማድረግ ሲያደርግ ብዙ ቤተሰብ ደስ ይለዋል አይደለ? እኛም በህይወታችን ውስጥ አዲስ እርምጃ ስንራመድ እኛነታችን ውስጣችን ያለው ማንነት በጣም ደስ ይለዋል ማለት ነው። ያኔ ከራስ ጋር መጋጨት የሚባሉ ሐሳቦች ይቆማሉ ማለት ነው። በጣም እየተግባባ ነው ብዬ ተስፋ አደርጋለሁ። ስለዚህ ምንድነው አዲስ እርምጃ እጀምራለሁ ሲባል እዚህ ጋር ይሄ ሶስተኛው ነጥብ በጣም ጥልቅ የሆነ ነጥብ ነው። እሺ በደንብ እንድትይዙ ትፈልጋለሁ። በማስታወሻ መሆን ወደሚገባኝ ማንነትና ማድረግ ወደምፈልገው ታላቅ ነገር የመድረስን ጎዳና እጀምራለሁ ብሎ ለራስ ቃል መግባት ማለት ነው። እዚህ ጋር አንድ ነገር ልበላችሁ። ለሰው ቃል መግባት ምናልባት ሰውየው ምን ይለኛል ብላችሁ ያንን ነገር ልታረጉ ትችላላችሁ። ግን ከባዱ ነገር ለራስ ቃል መግባት። ለራስ ሰው ቃል ሲገባ ሁሌም ህሊናው ባለፈው አንተ እንደዚህ አደርጋለሁ ብለሃል እያለ ልክ ይጨቀጭቋል ማለት ነው፣ ይረብሸዋል ማለት ነው። ስለዚህ በደንብ አድርጋችሁ አስባችሁ ሌላ በውስጣችሁ የሚረብሽ ሐሳብ መክተት አያስፈልግም ማለት ነው። መሆን የምፈልገውን ነገር የምሆነው በማስመሰል ሳይሆን ወደ መሆን የማደግ ጎዳና በመጀመር ነው ብለን ራሳችንን በደንብ ማሰብ አለብን ማለት ነው። ስለዚህ በዚህ ሳምንት እነዚህ 3 ነጥቦች በደንብ አድርጋችሁ ልትረዱ ይገባል ማለት ነው። እና ለራሳችሁ እችን ቃል ግቡት። አላስመስልም፣ ወደ መሆን አድጋለሁ ብላችሁ ለራሳችሁ አስቡበት። ይሄ በደንብ ራሳችሁን እንድታሰላስሉ ይረዳችኋል ማለት ነው። እነዚህ ሐሳቦች በሚቀጥለው ጊዜ ደግሞ ሰፋ አድርገን ደግሞ ሌሎች ሐሳቦችን እንማራለን። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። መልካም ጊዜ